Monkey Mpox ወይም የዝንጀሮ ፍንጣጣ ይህ የሰማኸው ስም ምን ያህል አደገኛ ነው? Of the Mpox outbreak in the infectious disease Mpox is a global health emergency. Next, the highly infectious disease Mpox has been declared global public health emergency following an outbreak of a new strain of the Mpox virus. ሰላም ቤተሰቦች ወደ ቻናሌ እንኳን በደህና መጣችሁ። አዳዲስ መረጃዎችና የሚያስተምሩ ታሪኮች በዚህ ቻናል የምንለቅ ይሆናል። ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ Mpox ቫይረስ ምንድነው? ምልክቶቹ፣ መተላለፊያና መከላከያ መንገዶቹ፣ መድኃኒት ወይ ክትባት አለው ወይ የሚሉትና ሌሎች ስለ ዝንጀሮ ፍንጣጣ በዚህ ቪዲዮ በዝርዝር የምናይ ይሆናል። አብራችሁን ቆዩ። የዝንጀሮ ፍንጣጣ ወይም Mpox ቫይረስ ምንድነው? የዝንጀሮ ፍንጣጣ በMpox ቫይረስ የሚመጣ የቫይረስ በሽታ ነው። ይህ ቫይረስ ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር 1958 ዓ.ም በዴንማርክ ለምርምር በተዘጋጁ ዝንጀሮዎች የተገኘ ሲሆን በሰው ልጅ ታሪክ ለመጀመሪያ ጊዜ የተገኘው እንደ አውሮፓውያን አቆጣጠር 1970 ዓ.ም በዲሞክራቲክ ሪፐብሊክ ኮንጎ ውስጥ ነው። የበሽታው ስርጭት በበሽታው ከተጠቁ ሰዎች ሽፍታ ወይም ቅርፊት እና ከሰውነት ፈሳሽ ከሚኖረው የቀጥታ ንክኪ ነው። ይህም እንደ መተቃቀፍ፣ መሳሳም፣ የግብረ ስጋ ግንኙነት እና ከተበከሉ ቁሳቁሶች ማለትም አልጋ፣ ብርድ ልብስ እና ሌሎች አልባሳትን በበሽታው ከተጠቁ ሰዎች ንክኪ ሲኖረው በሽታው ወደ ጤነኛ ሰው ይተላለፋል። በበሽታው የተጠቁ ሰዎች የሚያሳዩት ምልክቶች አንድ ሰው በMpox ቫይረስ ከተጠቃ በኋላ ከ5 እስከ 21 ባሉ ቀናት መታየት ይጀምራል። ምልክቶቹም ትኩሳት፣ ራስ ምታት፣ የጡንቻና የጀርባ ህመም፣ የድካም ስሜት፣ ብርድ ማለት፣ ትናንሽ የሽፍታ እብጠቶች ናቸው። የዝንጀሮ ፍንጣጣ በላቦራቶሪ ምርምር ይታወቃል። በPCR ማሽን በመታገዝ ናሙናዎቹን በመጠቀም ምርምር ይደረጋል። መድኃኒት ወይ ክትባት አለው ወይ? መድኃኒት የለውም፣ ግን የፍንጣጣ መከላከያ ክትባት አለው። ይህም ክትባት በአንዳንድ ሀገራት መሰጠት ተጀምሯል። የመከላከያ መንገዶች በበሽታው ከተያዘ ሰው እና እንስሳ የቅርብ ግንኙነት ያስወግዱ። በተደጋጋሚ እጅዎን ይታጠቡ። ዓለም አቀፍ ተጽዕኖና ወረርሽኞችን ስናይ Mpox ቫይረስ በመካከለኛው ምዕራብ አፍሪካ ከተከሰቱ ወረርሽኞች ውጪ ከ100 ሀገራት በላይ ብቅ ብሏል። እንደ አውሮፓውያን አቆጣጠር በ2022 የዓለም ጤና ድርጅት የዓለም አቀፍ ስጋት የህዝብ ጤና ድንገተኛ አደጋ ብሎ አውጆታል። የMpox ቫይረስ በሀገራችን በኢትዮጵያ መታየቱና በበሽታው የተያዙ ሰዎች ቁጥር 21 መድረሱን የጤና ጥበቃ አስታውቋል። የዝንጀሮ በሽታ ሊታከም የሚችል በሽታ ነው። የዛሬ ቪዲዮ ይሄን ይመስላል። ቀጣይ በሌላ ርዕስ በሌላ ቪዲዮ እስክንገናኝ ሰብስክራይብ ግን አድርጋችኋል? ሰብስክራይብ ካላደረጋችሁማ ሰብስክራይብ አድርጋችሁ ቤተሰቡን ሀሳብና አስተያየቱን ደግሞ በኮሜንት ያሳውቁኝ። ለማንኛውም አመሰግናለሁ። የዛሬ ቪዲዮ ይሄን ይመስላል። ቀጣይ በሌላ ርዕስ በሌላ ቪዲዮ እስክንገናኝ ቸር ሰንብቱ። ሰላም ለዓለም ህዝብ በሙሉ።